ማን አለ ቪው ማግኘትን የሚጠላ? ዛሬ ዩቱብ ቻናላችሁ ላይ ቪውን እንዴት ማሳደግ እንደሚችሉ በአንድ አሳያችኋለሁ። ላይክ እና ሰብስክራይብ እያደረጋችሁ ተከታተሉኝ። አንደኛው የቻናላችን ብዙ ቪው ከሚያስገኙ ነገሮች አንዱ ዲስክሪፕሽን መጠቀም ነው። ዲስክሪፕሽን ስላችሁ ስለ ቻናላችሁ የሚገልጽ ብዙ ጽሁፍ ኢትዮጵያን ሙቪ 24 ኢትዮጵያን ትርጉም ፊልም ዮናስሞ ምናምን እያላችሁ ቻናላችሁ ትንሽ ከሆነ ዲስክሪፕሽን ብዙ ዲስክሪፕሽን ታዋቂ የሆኑ ዩቱበሮችን ስም እያመጣችሁ የእናንተ ዲስክሪፕሽን ላይ ያስቀመጣችሁ እነርሱን ሰርች ሲደረጉ የእናንተ ቻናልም ተከታታይ ሆኖ እንዲመጣ ያግዛችኋል። እና ተኪ ከሆነ ቻናላችሁ ስለ ቴክኖሎጂ ዲስክሪፕሽን የአርቲፊሻል ኢንተለጀንስ 24 አርቲፊሻል ኢንተለጀንስ 2050 ምናምን እያላችሁ ስለ መክመኒ ኦንላይን ከምታወሩ ከሆነ መክመኒ ኦንላይን ኢን ኢትዮጵያ፣ መክመኒ ኦንላይን ኢን አፍሪካ፣ መክመኒ ኢትዮጵያ ገንዘብ የሚሰጡ ዌብሳይት ስሞችን መጠቀም ታዋቂ የሆነ ነገር ብቻ ዲስክሪፕሽናችሁ ላይ መጻፍ ነው አንደኛው። ሁለተኛው ደግሞ ምንድነው ካላችሁ ኤስኢኦን መጠቀም። ኤስኢኦ ማለት ሰርች ኢንጂን ኦፕቲማይዜሽን። ሰርች ኢንጂን ኦፕቲማይዜሽን ለምንድነው የሚያገለግለን? ሰርች ኢንጂን ኦፕቲማይዜሽን ማለት ሰው ሰርች የሚያደርግ ነገር መጽሐፍ ታይትላችሁ ላይ አሁን how to create YouTube channel, how to create PayPal, how to open TikTok account, how to እያላችሁ ሰርቸብል የሆነ ኮንተንት መስራት ማለት ነው። በቃ ሲኦ ማለት አሁን ኤስኢኦ ብዙ ጥቅሞች አሉት። እሱን 3 አካፍለን እናያለን። አንደኛ ሰው ሰርች ሲያደርግ ቻናላችሁ ቀድሞ እንዲመጣ ያግዛችኋል። ቀድሞ እንዴት ይመጣል? ብዙ ሰብስክራይብ ያለው ሰው አለ። ዋናው ሰው ነክቶት እንዲገባ ማያደርገው 5ኛ ላይ አለኝ፣ እሱንም ተከተሉ። ሁለተኛ ታይትል ምርጥና ወጥ የሆነ ታይትላችሁን ማስገባት። አሁን አንዳንድ ሰው ለልደቴ ኬክ በላ፣ አባቴ ጫማ ገዛኝ፣ ነገ ወደ አሮጌ ሄዳለሁ፣ ወደ አዲስ ሄዳለሁ፣ ወደ ውጭ ሊወጣ ነው። እንደዛ ብሎ ሰው ሰርች ስለማያደርግ እናንተ ሰውን ኢሞሽናሉን ነክቶ እንዲገባ የሚያደርግ ጽሁፍ መጻፍ አለባችሁ። የተንዛዛ ጽሁፍም መጻፍ አያስፈልጋችሁም። አንዳንድ ሰዎች ማመልከቻም ይጽፋሉ። እዛ ጋር ማመልከቻ ሳይሆን ትንሽ 2 ኖት ጽፋችሁ በቃ መተው ነው። ሰው ግልጽ በሆነ መንገድ መጻፍ። ሶስተኛ የተንዛዛ ጽሁፍ አትጻፉ። አሁን ያልኩትን ነገር ማመልከቻ አትጻፉ። ብዙ ጽሁፍ መጻፍ አያስፈልግም። የሚስተር ቢስትን ታምኔል ካያችሁ ጽሁፍ የለውም። በቃ የሆነ ቪዥዋል ነው ጽሁፍ ማለት በቪዥዋል ያሳያል። በቃ 50 ሚሊዮን 100 ሚሊዮን ሰው ነካል። ጽሁፍ ምንም አይደለም። ዋናው በቃ እናንተ ኤዲቲንጋችሁ ወይ ግራፊክስ ዲዛይናችሁ ነው እንጂ ሌላ ነገር አይደለም። እነዛ አራተኛ ሰርች የሚሆን ነገር መሆን አለበት። ቅድም ብያለሁ። ስለ ልደቴ ኬክ በላ እንደዛ ብሎ ሰርች የሚያደርግ ሰው የለም። how to እያላችሁ how to make money online how to ተጠቀሙ። ብዙ ሰው how to እያለ ነው ሰርች የሚያደርገው ዩቲዩብ ላይ ሰርች how to እያለ ሰርች ስለሚያደርግ how to እያላችሁ ሰርች ማድረግ አለባችሁ። እና ሶስተኛ እና ዋነኛውን ስናልፍ ብዙ ቪው ከሚያስገኛችሁ ነገር ሶስተኛ በየሶሻል ሚዲያ እየሄዳችሁ ፕሮሞት ማድረግ ወይም ማስተባበር። ዩቲዩብ ላይ እንደዚህ አይነት ቪዲዮ ለቅቄያለሁ፣ ገብታችሁ ቼክ አድርጉ። ቲክቶክ ላይ ሄዳችሁ
ትንሽ አጭር የሆነ አጓጊ ነገር ተናግራችሁ ሙሉ ቪዲዮን ከፈለጋችሁ ዩቱብ ቻናሌ ላይ አለ፣ ገብታችሁ ሊንኩ ባዮ ላይ አለ ብላችሁ ቴሌግራም ላይም እንደዛ ገብታችሁ ሊንካችሁን ማስቀመጥ ቪዲዮ የፖስተታችሁ ቁጥር እንደዛ ማድረግ ኢንስታግራም ላይም ፌስቡክ ላይም እናንተ በቃ የምትጠቀሙት ሁሉ ሶሻል ሚዲያ ላይ ሄዳችሁ እንደዛ አይነት ቪዲዮ ለቅቄ ያለው ገብታችሁ ቼክ አድርጉልኝ ብላችሁ። አሁንም ብዙ ሰው ዩቱብ ለመጀመር ምክንያት ያበዛል። ዋናው ምክንያት ጓደኞቼ ባዩስ ይሸማቀቁኛል፣ ይተርቡኛል ምናምን። ጓደኛ እና ዩቱብን አንተ ወይ አንቺ አስበሽ ዩቱብ 1000 ሰብስክራይብ እና 4000 ዋች ከሞላሽ ያንቺ ደሞዝ ይሰጥሻል። እሱን ጊዜ የምትሰሪውን ከጓደኞችሽ ጋር ስታሳልፊ ወይ ስታሳልፍ እነሱ ጓደኞችሽ ስለሚከፍሉሽ ከሆነ ወይ የሚከፍሉ ከሆነ እነሱ ጋር መሆን፣ አለበለዚያ አርፋችሁ ዩቱብን መስራት ነው ያለባችሁ። እና አራተኛ ታግን መጠቀም። ቻናላችሁን ቪው ከሚያስገኙ ነገር አንዱ ታግ መጠቀም ነው። ታግ እንዴት እንጠቀማለን ካላችሁ ታይትላችሁን ጽፋችሁ ስለ ቪዲዮአቸው የሚገልጽ ነገር ከጻፋችሁ በኋላ ታግን አሁን እኔ የምጠቀመው ዮናስ ሞህ ዩቲዩበርስ ኢትዮ ኮምፒውተር ስኩል እያልኩ ታግን ይጠቀማለሁ። እነሱ ሰርች ሲደረጉ ለቻናልም እነሱን ሳክሰሰሪ አድርጎ ተከትሎ እንዲመጣልኝ የሚፈልግ ማለት ነው። እና እንደዚህ አድርጋችሁ ወይ ታግ እንዴት እናስገባለን ዩቱብ ቻናል ቫይራል ሆኖ ብዙ የምናውቀው የለም ካላችሁ ገብታችሁ ቻትጂፒቲን ጠይቁ። ቻትጂፒቲን ቫይራል የሆነ ቪዲዮ ወይ ቫይራል የሆነ ቻናል 5 ብለን ዝንዝማን ታትሊ ለመጠቀም እነሱ ሰርች ሲደረጉ ያንተ ቪዲዮም ይመጣል። ስለሚመጣ ቪው ያስገኛል። አሁን ወደ ዋናው ስቴፕ መጣን። አሁን ወደ ዋና ስቴፕ ስንመጣ ይሄ ያልኳችሁን ሁሉም ነገር አርጋችሁ ይሄን አንድ ነገር ካልተገበራችሁ በቃ የሰራችሁት ደክማችሁ ስክሪፕት ጽፋችሁ ኤዲት አርጋችሁ ምናምን የሰራችሁት ቪዲዮ በላ ማለት ነው። እሱ ምን ይባላል? ታምኔል። ታምኔል ማለት የቪዲዮ መጋረጃ ማለት ነው በቀላሉ። ታምኔል ማለት የቪዲዮ መጋረጃ ሲሆን ሰው እሱ ከማረ ነው እናንተ ቪዲዮ እንን ሁሉ አርጋችሁ ነክቶ የሚገባ መርጦ ታምኔል ያማረው ያለ በለዛ እናንተ ብላክ አርጋችሁ ከሰራችሁ ማንም ገብቶ ቼክ ያደርጋችሁ። ታምኔል ላይ እንዴት አይነት ብራይት የሆነ ከለር እንጠቀማለን ካላችሁ ቢጫም፣ ፒንክ፣ ቀይ፣ አረንጓዴ በቃ ደማቅ የሆነ ከለር መጠቀም። ደማቅ የሆነ ከለር ተጠቀማችሁ አነጋጋሪ ወይ አጓጊ አርጋችሁ ሰርታችሁ በቃ ጽሁፍም ሳታበዙ በቃ ወጥ የሆነ መንገድ በየቀኑ ኮንሲስታንሲ ሆናችሁ የሚሰሩ ከሆነ እናንተ ቪው ማግኘት ቀላል ነው። ቀጣይ ላይ ሰብስክራይብ እንዴት ማግኘት እንደሚችሉ አሳያችኋለሁ። እዛ እንገናኝ።